በ2018 በአመቱ እንሰበስባለን ብለን ካቀድነው ጥቅል እቅዳችን በተሻለ ሁኔታ 32.4 ቢሊዮን ብር እንሰብስብ ብለን አቅደን ሙሉን እንደ ክልል መሰብሰብ መቻል ማለት በጥረት በትጋት በጽናት የመጣ ውጤት ነውና ይህ በጥረት በጽናትና በትጋት የመጣው በተለይ የገቢ ቢሮ ከቢሮ አመራሮች ከማናጅመንቱ ከቢሮ ኃላፊያ ጀምሮ እስከ ቀበሌ ድረስ ያለ ገቢ መዋቅር አመራሮችና ባለሙያዎች በታማኝነት ስላገለገላችሁ ስለሰራችሁ በክልሉ መንግስትም ለቢሮ አጠቃላይ ከክልል እስከ ቀበሌ ድረስ ላለው አመራርና ባለሙያ የክልሉ መንግስት ታላቅ ምስጋናና አድናቆት ያቀርብላቸዋል። እናመሰግናቸዋለን። የተከበራችሁ የዞን አስተዳዳሪዎችና የሶስቱም ከተማ ከንቲባዎች፣ የአስተዳዳሪዎችና የከንቲባዎች ቁልፍ ተግባር የመጀመሪያው ጸጥታን ማረጋገጥ ነው። ሁለተኛው ገቢ ምን ያክል ተሰበሰበ ብሎ ቀንና ማታ አጀንዳ ያድርጎ ማንቀሳቀስ። አስተዳዳሪ ከንቲባ የገቢ አጀንዳ የኔ ነው ብሎ በእጁ ካልያዘ የገቢ ሴክተር ላይ ያለ ማነቆ ምንድነው ብሎ እየፈታ ካልሄደ ውጤት አይመጣም። በግብር ከፋዩ ላይ ጫና ፍጠሩ እያልን አይደለም። ፍትሃዊ ግብር እንሰብስብ፣ ኢኮኖሚ የሚያመነጨውን ገቢ እንሰብስብ፣ ለልማት እናውል፣ ከተሞቻችን መዋቅሮቻችን የተሻለ መዋቅር እንፍጠር ነው እያልን ፈጥሮ በ2018 በአመቱ እንሰበስባለን ብለን ካቀድነው ጥቅል እቅዳችን በተሻለ ሁኔታ 32.4 ቢሊዮን ብር እንሰብስብ ብለን አቅደን ሙሉን እንደ ክልል መሰብሰብ መቻል ማለት በጥረት በትጋት በጽናት የመጣ ውጤት ነውና ይህ በጥረት በጽናትና በትጋት የመጣው በተለይ የገቢ ቢሮ ከቢሮ አመራሮች ከማናጅመንቱ ከቢሮ ኃላፊያ ጀምሮ እስከ ቀበሌ ድረስ ያለ ገቢ መዋቅር አመራሮችና ባለሙያዎች በታማኝነት ስላገለገላችሁ ስለሰራችሁ እቅዱን ለማሳካት መከፈል ያለበት የጉልበት ልሰጥ የሚገባ ጊዜ ሰጥተን ውጤታማ እናድርግ ብላችሁ ስለተንቀሳቀሳችሁ ውጤት እንዲመጣ ምክንያት ስለሆናችሁ በክልሉ መንግስትም ለቢሮ አጠቃላይ ከክልል እስከ ቀበሌ ድረስ ላለው አመራርና ባለሙያ የክልሉ መንግስት ታላቅ ምስጋናና አድናቆት ያቀርብላቸዋል። እናመሰግናቸዋለን። በጥቅሉ እቅዳችን በዚህ ልክ አሳካን እንጂ በየመዋቅሩ ስንመለከት ከእቅድ በላይ ያሳኩ መዋቅሮች አሉ፣ እቅዳቸውን ያላሳኩ አሉ። እቅዳቸውን ያሳኩ ትምህርት የሚወስዱበት ከዚህ በላይ መሄድ አንችልም ነበር ወይ? ትርፍ ብንሰበስብ ለራሳችን ነው የምንጠቀመው። ያላሳኩ ደግሞ ደፊሲት ለምን ገጠመን? ወጪያችን ሳንሸፍን የመንግስት ግምጃ ቤትን ጠብቀን ለምንድን ነው በዚህ ልክ በጉድለት የተሻገር ነው? የቱ ጋር ነው የተላለፍ ነው የሚል ቆም ብሎ ራሳቸውን እንዲመለከቱ ትልቅ ትምህርት ይሰጣል። በተለይ በኋላ ሪፖርት ሲቀርብ እቅዳችሁን ያላሳካችሁ መዋቅሮች ለምን የሚለውን ጥያቄ ራሳችሁን ጠይቃችሁ ለራሳችሁ መልሳችሁ ለራሳችሁ ልትዘጋጁ ይገባል። በጥቅሉ የክልሉ የ2018 ገቢ ቢታቀን መታቀን የነበረበት አሁን ከሰበሰብነው ከ10 ከመቶ ከፍ 10 ቢሊዮን ብር ከፍ አድርገን ማቀን ነበረብን፣ መሰብሰብ ነበረብን። ከአቅማችን ዝቅ አድርገን ያቀድነው ግን ያቀድነውን ተስማማነውን አሳክተናል። ግን ያልተሰበሰበ ማዕት ገንዘብ እንዳለ ያመላክታል። መሰብሰብ የምንችለው አውቀን ተረድተን
ተስማምተን ተግባብተን ከግብር ከፋዩ ጋር ስንሰራ ብቻ ነው የምናሳካው። በጥረት ተደራሽ የሆኑ ገቢዎችን አውቆ የሚሰበስብ ተክቶ የሚሰራ ግንዛቤ የሚያስጨብጥ መዋቅር እቅዱን አሳክቷል፣ ከእቅዱ በላይ ሰብስቧል። ላለመጋጨት፣ ላለመጣላት፣ ላለመኮራረፍ፣ ላለማስቀየም ቆሞ በተለምዶ በራሱ ይሄዳል የሚል መዋቅር አላሳካም። ደረሰኝ በማይቆረጥ የንግድ እንቅስቃሴ እያየ እንዳላየ እየሰማ እንዳልሰማ የሚንቀሳቀስ መዋቅር አላሳካም። በግብር ከፋዩ ላይ ጫና ፍጠሩ እያልን አይደለም። ፍትሃዊ ግብር እንሰብስብ፣ ኢኮኖሚ የሚያመነጨውን ገቢ እንሰብስብ፣ ለልማት እናውል፣ ከተሞቻችን መዋቅሮቻችን የተሻለ መዋቅር እንፍጠር ነው እያልን ያለነው። ስለዚህ ይሄ ስለተመኘን አይመጣም፣ ስለተናገርንም አይመጣም። መስራት ይጠይቃል፣ መልፋት ይጠይቃል፣ መልክ እስኪይዝ ድረስ መትጋትን ይጠይቃል። የተጉ የለፉ የተንቀሳቀሱ አሳክተዋል። ከእንቅስቃሴ አኳያ ቡራ ቡራ የሆነና ሁኔታን የጠበቁ አላሳኩም። ስለዚህ ትምህርት እንዲወሰድ ነው። ያልተሳካበት ምክንያት ምንድን ነው? ለምንድን ነው ያላሳካ ነው? ለምንድን ነው ከእቅዳችን በታች የሰበሰብ ነው የሚለውም ማየት አለብን። ስለዚህ የ2018 ሪፖርት የሚቀርብበት ዋና ምክንያት በጥንካሬ የታዩትን አባስተን አስፍተን ለመቀጠል፣ በድክመት የታዩት ጉዳዮች ግን ደግሞ አውቀናቸውን ለማረም እንዲያስችል አቋም እንድንስፈልገን ነው። ይህን ስናደርግ ነው በሁሉም ክልላችን ዞኖችና ከተሞች የተሻለ ተመጣጣኝ በጋራ የብልጽግና ተምሳሌት ሊሆን የሚችል ፕሮጀክቶችን ፋይናንስ የምናደርገው፣ ግዴታ ወጪዎችን ፋይናንስ የምናደርገው። ግዴታ ወጪ ፋይናንስ ለማድረግ የመንግስት ትሬጀሪ አልመጣልኝም ብሎ የሚጠብቅ አመራር ትክክል አይደለም። ከውስጥ ገቢ የራስን አቅም አሟጦ ሰብስቦ ፋይናንስ ማድረግ ያስፈልጋል። የተከበራችሁ የዞን አስተዳዳሪዎችና የሶስቱም ከተማ ከንቲባዎች፣ የአስተዳዳሪዎችና የከንቲባዎች ቁልፍ ተግባር የመጀመሪያው ጸጥታን ማረጋገጥ ነው። ሁለተኛው ገቢ ምን ያክል ተሰበሰበ ብሎ ቀንና ማታ አጀንዳ ያርጎ ማንቀሳቀስ ነው። አስተዳዳሪ ከንቲባ የገቢ አጀንዳ የኔ ነው ብሎ በእጁ ካልያዘ የገቢ ሴክተር ላይ ያለ ማነቆ ምንድን ነው ብሎ እየፈታ ካልሄደ ውጤት አይመጣም። አቅም ያለው ክልል ነው ክልል 2018 ላይ የታየው ጥንካሬ አስፍተን 2019 በአዲሱ በጀት ዓመት ቢያንስ በአንድ ወር ከ4.5 ቢሊዮን ብር በላይ መሰብሰብ፣ በአመት ከ48 ቢሊዮን በላይ መሰብሰብ አለብን ብለን አቅደናል። አመታዊ እቅዳችን 48 ቢሊዮን፣ አሁንም ከ15 ቢሊዮን ብር በታች ፖቴንሻል ቀንሰን ነው። ከዛ በላይ መሄድ እንችላለን። አቅም ያሳያል። የኢንቨስትመንት መረት፣ የኢንቨስትመንት እንቅስቃሴ፣ የኢኮኖሚ ትራንዛክሽን ውስጥ የሚታዩ ብዙ መሰብሰብ የምንችላቸው ገቢዎች አሉ። ይህን ሐምሌ ወር ውስጥ 48ቱን ለማሟላት ሐምሌ ወር ከ4.5 ቢሊዮን ብር መሰብሰብ አለብን። ይህን የዘንድሮ ገቢ እቅዳችን ለማሳካት ምንድን ነው የምንሰራ የሚለው በዚህ ንቅናቄ መድረክ እንደ ቁልፍ ነጥቦች 4 ጉዳዮችን እንደምናሳካ እንደምንሰራ ታሳቢ ማድረግ ተገቢ ነው የሚሆነው። በተለይ የተከበራችሁ የዞን አስተዳዳሪዎችና የሶስቱም ልዩ ፖሊስ ከተማ ከንቲባዎች እንዲሁም የዞን የፓርቲ ኃላፊዎች፣ እዚህ የተገኛችሁ የዞን ፓርቲ ንዑስ ቅርንጫፍ ጽሕፈት ኃላፊዎች ምንድን ነው የምንሰራው፣ እዚህ ተገኝተን ይዘን የምንሄደው ምንድን ነው የሚሉት ጉዳዮችን ለማንሳት ነው። የመጀመሪያው ቁልፉ ተግባር የውስጥ ገቢያችንን
አሟጠን ሰብስበን ለልማት ለማዋል በገቢ ሴክተር ወይም በገቢው ዘርፍ የሚታዩ እንቅፋት የሆኑ በአመለካከትም የተግባር ውስንነት ለይተን የምንፈታበት መድረኮችን በፍጥነት ማካሄድ አለብን። እንችላለን፣ ብዙ መሰብሰብ እንችላለን፣ አቅማችንን ከፍ ያለ ነው ብሎ እንዲዘጋጅ ማድረግ አለብን። በአመለካከት ዝግጁት ይሄ ጠንከር ያለ ንቅናቄ መድረክ እስከ ታች ድረስ ሊወርድ ይገባል። ባለቤት እናደርግ፣ ህዝቡን፣ ግብር ከፋዩንም፣ ምሁራንንም ሌሎችንም ባለቤት እናደርጋቸው። ፕሮጀክት ፋይናንስ የምናደርገው በውስጥ ገቢያችን ነው ብሎ ሰው እንዲያምን ማድረግ አለብን። የሚታይ አስተሳሰብ አንድነት እንፍጠር። ይህ መጀመሪያው ቁልፍ ተግባር። ሁለተኛ ቁልፍ ተግባር የገቢ መዋቅርን በሰው ኃይል ውጤታማ ማድረግ ላይ የመንግስት መዋቅሩ ኢንቨስት ያደርጋል። ይህን እናስተካክላለን። ውጤታማ የሆኑ የግብር ሰብሳቢ ወይም ደግሞ የገቢ መዋቅር ላይ የሚገኙ አመራሮችና ባለሙያዎችን እውቅና ሰጥቶ ማሻገር፣ እንቅፋት እየሆኑ የሚያስቸግሩ ፈተና እየፈጠሩ የሚያስቸግሩ በመዋቅሩ ውስጥ ያሉ ሕግና ስርዓት ተከትለን በፍጥነት ከመዋቅሩ ማውጣት፣ በሰው ኃይል የሚሰራ ውጤታማ የሆነ ስኬታማ የሆነ ሰራተኛና አመራር ብቻ ይዘን መቀጠል አለብን። ምርታማ፣ ጠንካራ፣ ውጤታማ የሆኑ የገቢ መዋቅር እዚህ ላይ ወጣቶች ከዩኒቨርሲቲ ተመርቀው ያሉ ወጣቶችን መልምለን አሰልጥነን ማሰማራት አለብን። በየአካባቢው ካለን የሰው ኃይል አኳያ በጣም ወሳኝ በሆኑ መዋቅሮች መግባት ያለባቸው የሰው ኃይል አሰልጥነን ዲፕሎማ ማድረግ አለብን። የሰው ኃይል ውጤታማነት ላይ ልዩ ትኩረት ሰጥተን መስራት አለብን። ሶስተኛው የገቢ ሰብሳቢ መስሪያ ቤት መስሪያ ቦታና የሚሰራቸው መስሪያ ቁሳቁሶችን ሎጂስቲክስ በተመለከተ ሊሟላ ይገባል። ቢሮዎች፣ ተቋማት፣ ጽህፈት ቤት ምን ይመስላል? የሥራ ቦታ ዘመናዊ ዲጂታላይዝ እናድርግ እያልን እንዴት ነው ፋይሊንግ ሲስተማችን? ኢንቨስት ማድረግ አለብን። በተለይ ትርፍ ገቢ የሰበሰብን ዘንድሮ ከእቅድ በላይ የሰበሰብንባቸው መዋቅሮች ከእቅድ በላይ የተሰበሰበ ገንዘብ በሙሉ ለገቢ መዋል አለበት። ገቢ ሴክተርን ለማጠናከር፣ ቢሮ ለመገንባት፣ የውስጥ ቁሳቁስ ለማሟላት ይህን ለይተን የትኛው ዞን ነው ትርፍ የሰበሰበው? ዞን የገቢ መዋቅር፣ ወረዳን፣ ከተማን በቢሮ የውስጥ አደረጃጀት በቁሳቁስ ልናሟላ ይገባናል። አራተኛው በአሰራር ስራ ሂደት ውስጥ በርካታ አዋጆችና ህጎች አውጥተናል። የህጎች ተፈጻሚነትና ተግባራዊነትን ኦዲት አድርገን ማነቆ የሆኑ ጉዳዮችን ሊፈቱ ይገባሉ። አዋጅ ይወጣል፣ ደንብ ይወጣል፣ መመሪያ ይዘጋጃል። ማን ነው ተግባራዊ እያደረገ ያለው? በትግበራ ሂደት ላይ የገጠመ ችግር ምንድን ነው? የታክስ መሰረት ማስፋት፣ የታክስ ምጣኔ መጨመር፣ ሌሎችን ያልታዩ የገቢ ምንጮችን ማጥናት ብለን አዋጅ ወጥቷል። ተከትሎ ደንብ ተዘጋጅቶ ወጥቷል። መመሪያዎች ወርደዋል። በእኛ ኦዲትና ኢንስፔክሽን በበርካታ መዋቅር አዋጁንም ደንቡንም የማያውቁ ያልደረሳቸው በእጃቸው የሌለ ግን ደግሞ በተለምዶ በልምድ የሚሰሩ የሚያስፈጽሙ ሰራተኞችና አመራሮች አሉ። እንፈትሽ፣ ፈጥነን ማስተካከል ያለብን ነገር እናስተካክላለን። በጋራ የጎንዮሽ ደግሞ ግንኙነት
ህግ ተርጓሚው ጋር አስፈጻሚው በቋምነት የተገናኘ እዚህ የተከበሩ የክልላችን ጠቅላይ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንት እዚህ እንድትገኙ የተከበራችሁ የሁለቱም ምክር ቤቶች የብሔረሰቦች ምክር ቤትና የክልል ምክር ቤት ምክትል አፈ ጉባኤዎች እዚህ ተገኛችሁ በጋራ በቅንጅት የታክስ ኬዞችን ተናበን ስንሰራ ነው ውጤታማ ማድረግ የምንችለው። ስለዚህ በቋምነት የተገናኘን የተናበብን ወሳኝ የሆኑ ስራዎችን በተለይ በፍርድ ቤቶች አካባቢ የሚሰሩ ስራዎችን በቋምነት ራሳቸውን የቻለ ችሎት ወይም ደግሞ ስርዓት አበጅተን እያየን እንሄድበትን ስርዓት ልንዘረጋ ይገባል። ኦዲት ዋና ኦዲተር እዚህ የተገኙት ከኦዲት ጋር ተያይዞ የሚባክን ብክነት አለ። በደንብ ቼክ ማድረግ ይጠይቃል፣ መናበብ ይጠይቃል። ስለዚህ ከህግ አኳያ ያለን አራተኛ ነው። እነኚህ አራቱ የቤት ስራዎች ሁላችንም በልዩ ሁኔታ ታች ልንፈጽም ይገባናል። በዚህ ሂደት ውስጥ እንደ መሪህ የምንወስደው ገቢ መጨመር፣ ወጪ መቀነስ፣ አላስፈላጊ አስተዋጽኦ የለሽ ወጪ እንቀንስ፣ ከግብር ከፋዩ ማህበረሰብ ጋር መድረኮችን ፈጥረን እንነጋገር፣ እንወያይ፣ እንናበብ። ይህን ካደረግን 48.2 ቢሊዮን አይደለም ከ60 ቢሊዮን ብር በላይ መሰብሰብ የሚያስችል አቅም አለው ደቡብ ኢትዮጵያ ክልል።